የጨለማው ቀን የኒኩለር ባቡር መጣም። የምድራችንን ጨካኙን መሳሪያ ታጥቋል። ዓለም ጥጓ ሁሉ እሾህ ያበቀለ ነው። ኃያላኑ መሳሪያዎችን በምድር ውስጥ በጠፈር ላይና በተራራ ጫፍ ላይ መጥመዳቸው አላንስ ብሎ በጀቶችና በተሽከርካሪዎች ላይ መጫናቸው አላስደስት ብሎ አሁን ደግሞ በሰላማዊነታቸው የሚታወቁትን ባቡሮችን የኒኩለር ማጥመጃ አድርገዋቸዋል። ሩሲያ፣ ቻይናና አሜሪካ ላይ የተሳፈሩበት ባቡር ድንገት ዓለምን በሚጨርስ ኒኩለር የተጠመደ ሊሆን ይችላል ቢባሉ ምን ሊሰማውት ይችላል? ከሰሞኑ ከወደ ቻይና አንድ ጉድ ተሰምቷል። የጨለማው ቀን የተባለ መላው ሰውነቱ በኒኩለር የተሞላ ባቡር እየመጣ መሆኑ ተነግሯል። ከዚህ በፊት የጨለማው ቀን በመባል የሚታወቁ እጅግ አደገኛ የጦር መሳሪያዎች ወይም የጦር አውሮፕላኖች ነበሩ። በተለይ የጨለማው ቀን በመባል የሚታወቁ የሩሲያና የአሜሪካ ጦረኛ አውሮፕላኖች አሉ። አሁን ደግሞ ቻይና እውነተኛው የጨለማው ቀን ይህ ነው ስትል በዲኤፍ-41 አህጉር አቋራጭ ሚሳኤል የታጠቀ ዶምስዴይ ትሬን ወይም የጨለማ ቀን ባቡር ይፋ አድርጋለች። የትኛውንም የአሜሪካና የምዕራባውያን ከተሞች ለመምታት የሚችል ነው የተባለው ይኸው የቻይና ዶምስዴይ ትሬን በሺዎች የሚቆጠሩ የኒኩለር መሳሪያዎችን የጫኑ የዲኤፍ-41 ሚሳኤሎችን ታጥቋል። ዲኤፍ-41 ማለት ደግሞ ስሙ ብቻ የሚያንቀጠቀጥ አህጉር አቋራጭ የኒኩለር ሚሳኤል ነው። በምድራችን ካሉ አህጉር አቋራጭ የኒኩለር ሚሳኤሎች መካከል ቀዳሚው ነው ይሉታል። ይህ በባቡር ላይ የተጠመደው ዲኤፍ-41 አንዱ ሚሳኤል በአንድ ጊዜ 10 የተለያዩ ታርጌቶችን ማውደም የሚችል የኒኩለር እሳቶችን ይለቃል። 80,000 ኪሎ ግራም ይመዝናል። 9300 ማይልን መሸፈን የሚችለው ዲኤፍ-41 የቻይና ባላንጦችን አየር የሚያሳጣ ስጋት የሆነው ገና ከ2017 ጀምሮ ነበር። አሁን ደግሞ በባቡር ተጭኖ መውጣቱ ተረጋግጧል። ይህ ሚሳኤል የሃይፐርሶኒክ ሚሳኤል ነው። ይህን መሳሪያ የጫነው ባቡር ማንም ባልገመተው ሁኔታ ከተማ ውስጥ ጭምር ሊንቀሳቀስ የሚችል ነው። ነገር ግን ትዕዛዝ ከተሰጠው በየትኛውም ሰዓት ካለበት ቦታ ሆኖ ይህን ጅምላ ጨራሽ ሚሳኤል ይተኩሳል። በተለይ ደግሞ በትራንስፖርት ስም ጠላት ወረዳ ድረስ ሚሳኤሉን ታጥቆ ሊገባም ይችላል። ቻይና እነዚህን ሚሳኤሎች በተሽከርካሪ ላይ ጭና ወደ አንድ አካባቢ ብታንቀሳቀስ ምዕራባውያኑ ባንዴ ሆ ብለው ይጮሁባታል፣ ይከሷታል፣ የማቀማትም ያወርዱባታል። ዋናው ነገር ደግሞ ይነቁባታል። ባቡር ውስጥ ግን ወደ ፈለገችው አካባቢ ማንቀሳቀስ ትችላለች። ከሰሞኑ እንደሚታወቀው አሜሪካ ከቻይና ጋር የማይቀር ጦርነት እንዳለባት ይፋ አድርጋለች። አሁንም አሜሪካ ከሩሲያ ጋር ደርባ የቻይናን ስም ሳታነሳው ላታውቅም። ቻይና በበኩሏ ብዙ እንደ አሜሪካ ስትናገር አይስተዋልም። ምክንያቱም ቻይና ሳትናገር ተረጋግታ ስራዋን እንድትሰራ የሚያደርጋት ዋናው ምክንያት በባቡር ላይ በተሽከርካሪ ላይ የጠመደችውን ዲኤፍ-41ን ተማምና ነው ይላሉ ተንታኞች። በነገራችን ላይ ዲኤፍ ሲተነተን ዶንግፎንግ ማለት ነው። ዶንግፎንግ ከዲኤፍ ዘሮች ትልቁ ሲሆን ቻይና ከታጠቀቻቸው ኒኩለር ሚሳኤል ዘሮች ግዙፉ ዲኤፍ-41 ነው። ከዚያም በላይ ከዓለማችን ገዳይ የኒኩለር ሚሳኤሎች መካከል አንዱና ዋነኛው ነው። ከድምጽ 25 ጊዜ ጥፍ ይከንፋል። የሚሸፍነው ርቀት 15000 ኪሎ ሜትሮች ነው። በአንድ በትሩም ግዙፍ ከተማን የሚወጣው ዲኤፍ-41 በሚሸፍነው ርቀት ውስጥ ታዲያ የማይካተት የአሜሪካም ሆነ የአውሮፓ ሀገሮች አጠቃላይ ግዛት የለም። በጥቅሉ ከቻይና ተነስተን ወደየትኛውም የዓለም ነጥብ ልንተኩስ ብንል እንኳን ዲኤፍ-41 ሊደርስ የማይችልበት የዓለም ክፍል ልናገኝ አንችልም። ከድምጽ 25 ጊዜ በለጠ ፍጥነት ያለውን ዲኤፍ-41ን በአይኑ ማየት የሚችል በራዳር ሲስተሙ ሊያስቆመው የሚችል ምንም አይነት መሳሪያ የለም። ዲኤፍ-41 የትኛውንም የአሜሪካና የአውሮፓ ግዛቶችን መምታት የሚችል የቻይና ክንድ ነው። ጋንግ የምስራቅ ቻይና ከተማ ነች። ሎስ አንጀለስ ለመድረስ 5400 ማይልስ መጓዝ ብቻ ይጠይቃል። ሻንጋይ ደግሞ ሌላዋ የቻይና ግዛት ከተማ ነች። ከሻንጋይ ኒውዮርክ ለመድረስ 6400 ማይልስ ርቀትን መሸፈን ብቻ በቂ ነው። ዚንጊንግ ደግሞ የምዕራብ ቻይና ከተማ ነች። ከዚህች ከተማ ተነስቶ የትኛውንም የአውሮፓ ሀገር መዳረሻ ለማድረግ የሚሸፍነው ርቀት ከ9000 ማይልስ በታች ነው። በእነዚህ ከተሞች ቻይና ዲኤፍ-41 አጥምዳለች። እሱም የዓለማችን የረጅም ርቀት ሁለተኛ ትልቁ የባላስቲክ ሚሳኤል ነው። ኒኩለርም ነው። የትኞቹም የአሜሪካና የአውሮፓ ግዛት ነጥቦች የሚገኙት በዚህ የዲኤፍ-41 ርቀት ውስጥ ነው። 19000 ማይል በሰዓት ይምዘገዘጋል። እያንዳንዱ የዲኤፍ-41 ሚሳኤል 10 የኒኩለር ሶሊድ ተሸካሚ አፎች አሉት። ከ10 አፎች ከእያንዳንዱ ራሳቸውን ችለው የሚተፉና በአንድ ጊዜ 10 ታርጌቶችን የሚመቱ እሳቶች ይወነጨፋሉ። ከአንድ አፍ የሚወጣው የኒኩለር ሚሳኤል 1 ሚሊዮን ቶን ሲሆን በአንድ ምት ኒውዮርክን የሚያህል ከተማ ሲጥ ማድረግ ይችላል።
አንድ ሚሳኤል 80,000 ኪሎ ግራም ክብደትና 21 ሜትር ቁመት አለው። አሜሪካና አገሮቿ ቻይናን በሚመለከት ትንፋሽ የሚያሳጥር ስጋት የገባቸው ይሄው DF-41 ቻይና ላይ ከተፈጠረ ጀምሮ ነው። አሁን ቻይናና አሜሪካ የለየለት ፍጥጫ ላይ ደርሷል። ይህን ተከትሎም 1000 የDF-41 አፎች ከተለያዩ የቻይና ግዛቶች ወደ የትኛውም የአሜሪካና የአውሮፓ ግዛቶች አፉን ከፍቶ ይገኛል። አብዛኛዎቹ የተጠመዱት ደግሞ በጨለማው ቀን ባቡር ላይ ነው። አሜሪካና ቻይና በታሪካቸው ያሁን ያክል ተናንቆ አያውቁም። ቻይና ይህንን እንቅስቃሴ እያደረገች ባለችበት ወቅት የአሜሪካ አየር ኃይል 2400 ኪሎ ሜትር ርቀት ተጉዞ ኢላማውን የሚመታ የተሻሻለ የኒኩለር ክሩድ ሚሳኤልን ለመስራት የ1 ቢሊዮን ዶላር በጀት እንዲመደብለት መንግስቱን ጠይቋል። የተጠቀሰው በጀት ሲሰጠው ከB52 የሚምዘገዘግ ክሩድ የኒኩለር ሚሳኤልን ይታጠቃል። አብዛኞቹ የአሜሪካ ልሂቃን አሜሪካ አድማስ እየተሻገረች በጦርነት ቢዚ ስትሆን ሩሲያም ሆነ ቻይና ደግሞ ድምጻቸውን አጥፍተው ረቂቅ የጦር መሳሪያዎችን በአይነትም ሆነ በመጠን ሰርተው በመጣጠቃቸው አሜሪካን መቅደማቸውን ይገልጻሉ። መንግስታቸውንም ይመክራሉ። ይህንን መነሻ ያደረጉም የኒኩለር ፕሮግራሞች ታዲያ በአሜሪካም ሆነ በሌሎች አጋሮቿ አካባቢ ተጧጡፏል። ቻይናም ሩሲያም ከደረሱበት ቀጥሎም ለተጨማሪ ምጥቀት እየሮጡ ነው። ቻይናን የማጥመድ ስራ እየሰራች ያለችው አሜሪካ ብቻ ሳትሆን ኔቶም ጭምር ነው። ቻይናም ሁለቱን የአንድ ሳንቲም ሁለት ገጽታ አድርጋ በማየት ጠላት እንደሆኑ ፈረጃቸዋለች። ሚሳኤሎቿም ካነጣጠሩባቸው ኢላማዎች መካከል ኔቶም አንደኛው ነው። በቅርቡ ማድሪድ ላይ ጉባኤ አድርጎ የነበረው ኔቶ ባወጣው መግለጫ ቻይና ደህንነታችንን ስጋት ላይ ትጥላለች ሲል አስታውቆ ነበር። ይህንን ተከትሎ በምላሹ ቻይናውያን ዜጎች በቻይና አቅራቢያ የዩናይትድ ስቴትስ ወታደሮች መቀመጫዎች የሚገኙባቸውን ካርታዎች በኢንተርኔት ሲያሰራጩ ነበር። መልእክቱም የአሜሪካ የጦር ሰፈሮች እንቅስቃሴ ክትትል ይደረግባቸዋል የሚል ነበር። በወቅቱም ትክክለኛ አደጋ የሚመጣው ከየት እንደሆነ የሚጠቁም ነው የተባለውን መረጃ ቻይናውያኑ ለመላው ዓለም ሲያሰራጩ ነበር። አሜሪካም ቻይና የኃይል የበላይነትን ለመውሰድ እየሰራች ነው በሚል በይፋ ስጋትነት ከፈረጀቻት ዓመታት ተቆጥሯል። የሁለቱ ሀገራት ፍጥጫም አሁንም ድረስ እንደቀጠለ ነው። ቻይና በጦር መሳሪያ ከአሜሪካ እንደላቀች ጥናቶች ያረጋግጣሉ። እንደ ጥናቶች ከሆነም ቻይና በጦር መሳሪያ ብቻ አይደለም ከአሜሪካ የበላይ የሆነችው ይልቁንስ በሳይበር ጥቃት ጭምር አደጋ ውስጥ የሚከት መበለጥ አጋጥሟታል። ቻይና በአሜሪካ ላይ ከፍተኛውን አቅሟን ተጠቅማ የሳይበር ጥቃት ትፈጽም የአሜሪካ የኤሌክትሪክ ኃይል ቋቶችንና ወሳኝ የመሰረተ ልማት ተቋማትን ማለትም የኢንተርኔት፣ የፋይናንስ ስርዓቱን፣ የትራንስፖርት ሲስተሙን፣ የምግብና የውሃ ማከፋፈያ ስርዓትን፣ የመገናኛ የአደጋ ጊዜ አገልግሎቶችን ከመቅጽበት ያወድሟቸዋል። ይህ የቻይና እጅግ የተራቀቀ የሳይበር አቅም ቢሰነዘር የአሜሪካን የቅድመ ጦር ማስጠንቀቂያ ሳተላይቶችን ከጥቅም ውጭ ያደርጋቸዋል። ይህም በአሜሪካና በአጋሮቿ ላይ ለሚፈጽሙ ጥቃቶች ምንም መረጃ የሌላቸው እግሮች ያደርጋቸዋል። የአሜሪካ ጦር መሪዎች ይህንን በተደጋጋሚ አስጠንቅቀዋል። የጦር መሪዎቹም በተደጋጋሚ በተሰጡ ማስጠንቀቂያ ከቻይና የሚፈጽምብን የሳይበር ጥቃት የኒኩለር ጦር መሳሪያዎቻችንንና ሲስተሞቻችንን እንዳንቆጣጠር ማዘዝ እንዳንችል ልንደረግ እንችላለን በማለት የኒኩለር ስርዓቱም በቻይና የሳይበር ኃይሎች ሊጠለፍ እንደሚችል አሳስቧል። በባህር ኃይል ያየን እንደሆነም ቻይና 350 የተራቀቁ የጦር መርከቦች ሲኖሯት የአሜሪካ የጦር መርከቦች 295 ናቸው። የአሜሪካ ስትራቴጂክ ኮማንደር አዛዥ አድሚራል ካርለስ ሪቻርድ በአንድ ወቅት እኛ ያሉን 400 የኒኩለር አረሮችን ለማዘመን ከ10 እስከ 15 ዓመት ይፈጅብናል። ቻይናዎች ግን ይህንን ለማድረግ ጥቂት ቀናት ይበቋቸዋል። የአሜሪካ የጦር ሰዎች ለመሆኑ እነዚህ ቻይናዎች እጅግ ግዙፍ የሆኑ የኒኩለር መሳሪያዎችን ከየትኛውም ዓለም በፈጠነ መልኩ የሚገነቡበት ሚስጥር ምንድነው በማለት ጠይቀው ያውቃሉ። አበቃን። መልካም ጊዜ ተመኘን።